ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይህ ፓርስ ቀለም ነው። ዛሬም ደግሞ በሶስተኛ ክፍል በአማርኛ ቃላት አረፍተ ነገር ምስረታ ክፍል 3 ይዘን መጥተናል። እነሆ ይህ ቪዲዮ እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ። የመጀመሪያው ቃል ተስፋ ይላል። ተስፋ በሚለው ቃል ነው አረፍተ ነገር መሰረታው። ተስፋ ማድረግ መቼም ቢሆን ማቆም የለብንም። ተስፋ ማድረግ መቼም ቢሆን ማቆም የለብንም። አሁን ይሄ የመጀመሪያው ፊደል ማን ነው ማለት ነው? ተ ነው ማለት ነው። ስለዚህ ከተ እስከ ቲ፣ ከቸ እስከ ቺ፣ ከሃ እስከ ሂ፣ ከነ እስከ ኒ፣ ከዛ ደግሞ ኘ አለ እስከ ኚ፣ ከዛ ከአ እስከ ኢ ያሉ ፊደላት በእነዚህ ቃላት አረፍተ ነገር ነው የምንመሰርተው ማለት ነው። ቀጥሎ ያለው ቱርክ ነው የሚለው። ቱርክ ውብ መስጊዶች ያሏት ሀገር ናት። ቲቪ አዲስ ቲቪ መግዛት እፈልጋለሁ። ቀጥሎ ቸር ነው የሚለው በቸ ፊደል የሚጀምረው ማለት ነው። ቸር የሚለው ቸር ሰው ሁልጊዜ መልካምነትን ያሳያል። ቀጥሎ ቹኒ ጎበዝ የህንድ ዳንሰኛ ነው። አሁን ይሄኛው በቹ ፊደል የሚጀምረው ቃሉ ቹኒ ነው። ከዛ በሱ ቃል ነው ደግሞ አረፍተ ነገር የመሰረት ነው ማለት ነው። ቀጥሎ በሶስተኛው ፊደል ቺ ነው። ቃሉ ቺቺኒያ ይላል። ቺቺኒያ ማለት ራሻ ውስጥ ያለ ከተማ ነው። እዛ ውስጥ ያለ ግዛት ነው ማለት ነው። ቺቺኒያ በምስራቅ አውሮፓ ውስጥ ያለች ከተማ ነች። ወይንም ቺቺኒያ በምስራቅ አውሮፓ ውስጥ ያለች ከተማ ናት ማለት ነው። ቀጥሎ በብዙሃን ሀ ነው። ብዙሃን ሀ ይባላል። ይኸኛው ከአስከይ ነው። ሀዘን ይላል። ሀዘን ሲመጣ ትዕግስት ያስፈልጋል። ቀጥሎ ሁ ነው። ሁለት ብዕር ከጠረጴዛው ላይ ወስጃለሁ። ከዛ ቀጥሎ ሶስተኛው ሂ ነው። ሂሳብ የሂሳብ ትምህርት ለመማር ቀላል ነው። የሂሳብ ትምህርት ለመማር ቀላል ነው እንላለን። ቀጥሎ በነ ቤት ነው። ነፃነት ዋጋ ያለው ነገር ነው እንላለን። ቀጥሎ ኑ ነው። ኑሮ የኑሮ ውድነት ሰዎችን ይጎዳል። ኑሮ በሚለው ቀጥሎ ሶስተኛው ፊደል ኒ ነው። ኒካራጓ ሀገር ነች። ኒካራጓ በሃሩር ክልል ውስጥ የምትገኝ ውብ ሀገር ናት እንላለን ማለት ነው። ቀጥሎ በኘ ነው። አሁን እዚህ ጋር ኘ ፊደል ያለው መሀል ላይ ነው ያለው። የቃሉ መሀል ላይ እዚህ ጋር ኙ መሀል ላይ ነች። እኚ ደግሞ እዚህ ጋር መጨረሻ ላይ ነው፣ ሶስተኛው ላይ። ስለዚህ አሁን የመጀመሪያው ማኘክ ይላል። ኘ በሚለው ማኘክ፣ ኘ መሀል ያለችው ፊደል ነች ማለት ነው። ማኘክ ለጥርስ ጤንነት ጥሩ ነው እንላለን። ቀጥሎ አኝዋክ በጋምቤላም ጭምር የሚገኝ ማህበረሰብ ነው። አኝዋክ ኙ አሁን እዚህ ጋር ሁለተኛው ፊደል ነች ማለት ነው። ኙ ቀጥሎ ኚ ነው። ሁኚ ሁለተኛዋ ፊደል ማለት ነው። ኚ ማለት ነገ ራሷን ችላ የምትኖር ጠንካራ ሴት ሁኚ እንላለን ማለት ነው። ቀጥሎ በአ ነው። በአልፋው አ ማለት ነው። አረም በመስኩ ውስጥ በፍጥነት ያድጋል። ሌላው ኡራኖስ ሰባተኛዋ የፀሐይ ስርዓት ፕላኔት ናት እንላለን ማለት ነው። ቀጥሎ ኢ ነው መጨረሻው በኢ ፊደል በሶስተኛው ፊደል ነው ማለት ነው። ቃልና አረፍተ ነገር የምናነባው ኢትዮጵያ ይላል። ኢትዮጵያ የጥንት ስልጣኔዎች መገኛ ናት እንላለን ማለት ነው። የዛሬው ትምህርት ክፍል 3 አማርኛ አረፍተ ነገር ምስረታ ክፍል 3 ማለት ነው። ይህን ይመስላል።
በውስጥ መማር የምትፈልጉ ዘወትር ከሰኞ እስከ ዓርብ እናስተምራለን። በቴሌግራም፣ በኢሞ፣ በዋትሳፕ ሃሎ በሉን። ድምፅ ብታስቀምጡልን ባትጽፉልን ችግር የለም። የድምፅ መልእክት አስቀምጡልን ወይም ቀጥታ ደውሉልን። ስልካችን ባዮ ላይ አለ። ይህም ስልካችን እዚህ ግርጌ ያለው ስልካችን ነው። 09308048 ደውሉን። ጥንቅቅ አድርገን እናስተምራለን። ለዛሬ ይበቃናል። ነገ በሌላ ክፍል እስክንገናኝ ባባይ